الله يتم علينا بالخير. امين يا شيخ سعد انت فرحتنا كثير الحمد لله كلنا عيله واحده من اليوم وانتم زين الدنيا الله يوفقنا سوا. አሚን ባባዬ አላህ ይወፍቀልኛ። ምን ድሮም ሁሌ እምላችኋለሁ በነገራችን ላይ ያረብ ወንዶች አንዳንዶቹ ናቸው እንጂ አብዛኞቹ መልካሞች ናቸው ብያችኋለሁና ባባዬ ለኛም ደግሞ አላህ ይወፍቃችሁ እያለ መልካም ምኞቱን እየተመኘ ነው። አሚን በረከታችሁ ይደርብን። በእውነቴን ነው የምላችሁ ያገሬ ልጆች። እስኪ ዛሬስ ምን ትሉ? አንዳንዶች ቅንብር ነው ምናምን የምትሉ ማለት ነው። ወላሂ የማቀርበው ቅንብር አይደለም ያገሬ ልጆች። ያማቸዋል እንዴ? የዛሬው ደግሞ ይለያል። የትና እንዴት እንደተጋቡ ልንገራችሁ። አሬ ዛሬው ጉር ነው ያገሬ ልጆች። በነገራችን ላይ ሁሉም ነገር ባለበት አይቀጥልም አይደል? ለሁሉም ጊዜ አለው። ስለዚህ ዘንድሮ ኢንሻአላህ የሸቃሎች ቀን ነው። ሸቃሎች የመዳምን ጣም የሚቀምሱበት፣ መዳሞች ደግሞ የሸቃላነትን ጣም የሚቀምሱበት አመሳ የሆነ ይቀርም ያገሬ ልጆች። ምክንያቱም በጣም ብዙ አዳዲስ ነገር እያየን ነው ማለት ነው። እንደተለመደው መልካም ምኞታችሁን ግለጹላችሁ። የሸቃሊት ለውጥ የሚያስፈልጋችሁ የሚያስደስታችሁ እኔንም ደግሞ ላይክ እና ሰብስክራይብ አድርጉኝ። እውነት እኔ ላይክ እና ሰብስክራይብ አለማድረግ አይከብድም። እኔ መሰለ ጮማ ወሬ ይዤላችሁ እየመጣ ያገሬ ልጆች። እናማ ለየት ያለውን ነገር ዛሬ ልንገራችሁ ማለት ነው። እሺ እንግዲህ እስከ ዛሬ ሳቀርብ አንዳንዶች አረ ውሸት ነው አረ ቅንብር ነው ምንድነው ትላላችሁ። ግን ወላሂ ቅንብር አይደለም ያገሬ ልጆች። እንዴት ነው ያልሆነን? ሌላውን ተውትና የሚጽፉትን ጽሁፍ አታዩትም እንዴ? አልহামዱሊላህ የጋብቻ ጥያቄ መልስ አገኘ፣ ጋብቻ ጥያቄ እንትን ምንድነው ተቀባይነት አገኘ እኮ እያሉ እኮ አረቦች እኮ ጽፎ እኮ ነው ፖስት የሚያደርጉት ያገሬ ልጆች። ያማቸዋል እንዴ? ተው እንጂ። ደግሞ እኮ የዘንድሮ ለየት የሚያደርገው የባባና የሸቃሎች ጋብቻ ምኑ እንደታውቃላችሁ? ኧረ በጣም ይለያል። እውነቴን ነው የምላችሁ ያገሬ ልጆች። ብቻ ሁላችሁም ተዘጋጁ ለማግባት ፍላጎት ያላችሁ። አንዳንድ ችጋራሞች ከኢትዮጵያ ወንድ ያለው ወንድ እኔ ወንድ መስሎ አይታየኝም ስታኪያ ትኖር ያለሽ ማለት ነው። እያንዳንዱ ችግርሽን አራግፈሽ ብትኖር ይሻላል። ተመልከቱ የወላጆቿን ቤት ራሱ እንዴት አድርጎ እንደገነባላት ሌቱን ምናምን ራሱ ተመልከቱ። ልክ እንደ አረብ ሀገር የሰርግ ቤት እንደሚደረገው ነው ያደረገላት መብራቱ ማለት ነው። ከኋላ ያለው እንዲኮሩን እዩት። በዚህ ማግባት በራሱ ትልቅ ነገር ነው። ከኛ ሀገር አንዴት አምፖል ለመግዛት እንዴት ነው የሚንቀጠቀጡት? እናማ ስታኪያት ትኖሪያለሽ ማለት ነው። አሁን ወደ ገደሉ ልግባና ግልጥ አድርጌ ልንገራችሁ። እስከ ዛሬ ቪዲዮ አይደለም ይዤላችሁ የሚመጣ ፎቶአቸውን ብቻ ይዤ ስለምመጣ እናንተ ደግሞ ውሸት ነው ቅንብር ነው ትላላችሁ። ራሱ ባባ እያወራ ነው። አያችሁት? ይሄ አሁን ቪዲዮ ነው። ምን ትሉ እስኪ ዛሬስ? ቅንብር የምትሉ በፍጹም ቅንብር አይደለም። እውነቴን ነው የምላችሁ። የሰው ደስታ የሚያስደስታችሁ ብቻ እናንተ መልካም ምኞታችሁን ግለጹላቸው። እንግዲህ ካሁን በፊት አንዲት ኡጋንዳ አካፍያችሁ ነበር፣ እንዲሁም ኢትዮጵያዊት። በነገራችን ላይ አሁን እነ ባባ ትኩረት እያደረጉ ያሉት ወደ አፍሪካ ሀገር ነው ማለት ነው ያገሬ ልጆች። አፍሪካ ሀገርን በደንብ እየተከታተሉት ነው። እነ ፊሊፒን እነ ኢንዶኔዥያ ምናምን ቃረ ቀዮችን ዞር ነው እያያቸው አይደለም። ነጮች አስጠልተውናል፣ ነጮች በቅተውናል። እንደ ልባቸው ውስጣቸው ማለት የላያቸው ቢጠቁርም ውስጣቸው ንጹህ የሆኑ አፍሪካውያን ናቸው እያሉ እንግዲህ ጋብቻቸው ወደ አፍሪካውያን በሰፊው አዝሯል ማለት ነው ያገሬ ልጆች። እንግዲህ እንደምታዩት ይሄን የመሰለ ባባዬ ግን እኮ ሸቃሊት ትልቅ ነች እዚህ ላይ አይደል? እሱ ትንሽ ነው ወላሂ። ሸቃላዋ እድሜዋ ትልቅ ትመስላለች። ትልቅ ሴት ደግሞ አላገባችም እንዳትሉ ይኸው ወላሂ አበባ ሁሉ ይዛለች ማለት ነውና ስለ ሰርጋቸው እያወራ ነበርና እንዲሁም ደግሞ ፈጣሪውን አመሰገነ። ለሌሎቻችንም ደግሞ አላህ ይወፍቃችሁ ብሎ ዱዓ አድርጓል። እነዚህ ደግሞ የምታዩት እንግዲህ 3 ሚዜዎች አሉ። እንግዲህ ለምን እንደው ባላቅም ባባን እንደው ተለጥፈውበታል። እንግዲህ አላቅም ማለት ይሄን ያክል መነካካቱ ተገቢ ባይሆንም እሱ ግን ትኩረቱን ያደረገ ከሚስቱ ጋር ነው። ሚስቱን አቅፏል። እንግዲህ 3 ሚዜዎች አሉ። ከኋላ ደግሞ ታዳሚው አለ። እነሱ ለቪዲዮ ነው እንግዲህ ወደፊት የመጡት ያገሬ ልጆች። እና የዛሬውን ጋብቻ ለየት የሚያደርገው ምንድነው? ሸቃሊት ምን አዲስ ነገር ይዘሽ መጣሽ ካላችሁኝ የእስከ ዛሬው ጋብቻ እንዳሳየዋችሁ ሳውዲ አረቢያ ላይ እንዲሁም ዱባይ ላይ ጋብቻቸውን ፈጽመዋል። አንደኛዋ ሸቃላ ደግሞ ጀግኒት ማለት ነው። እዚህ ነው የምላችሁና ቤተሰቦቿን አስመጥታ ቤተሰቡ ሌላውን ተውትና ቆይ እስኪ ነው ወላሂ ግርም የሚለኝ ማለት ነው። ኧረ እባክሽን አትሸጉጅነ ቅንብር ነው የምትሉ ተንበርኮ እንኳን በህዝብ ፊት ታገቢኛለሽ ብሎ ቀለበት እያጠለቀላት እያያችሁ እናንተ ቅንብር የምትሉ ሰዎች ግን ጤነኞች ናችሁ? ወላሂ በጣም ነው የምትገርሙት ማለት ነው። እና አንዷ ሸቃላ እንዳያችኋት ወላጆቿን ካለችበት ስትሰራበት ከነበረው ቤት ድረስ አስመጥታ እንግዲህ በወላጆቿ ፊት ነው የታገቢኛለሽ ጥያቄ የቀረበላት ማለት ነው። እና የዛሬው ለየት የሚያደርገው ደግሞ እንግዲህ አጅሪት ወይንም ጀግኒት ከምትሰራበት አረብ ሀገር ሆነ አይደለም ጋብቻዋን የፈጸመችው ባባን ደጅ አስጠንታ ጫማ አዝቦ
እንግዲህ ኡጋንዳ ድረስ ሄደው ነው ጋብቻቸውን የፈጸሙት ማለት ነው። ይሄ የምታዩት አሁን አረብ ሀገር ሳይሆን ኡጋንዳ ላይ ነው ማለት ነው። እንደምታዩት ከኋላ ያለው ዲኮር ምናምን ያው አረብ ሀገር ላይ ሰርግ ቤት አይታችሁ ከሆነ እንደዚህ ያለ ዲኮር ይደረጋልና ለዚያ ነው እንጂ እንደዚህ ያደረጉት አረብ ሀገር ላይ አይደለም። ጋብቻ የሆነ የባባ ዜግነቱን አላውቅም፣ ሳውዲ ይሁን ዱባይ የማውቀው ነገር የለም። ግን ባጭሩ ጋብቻቸው የተፈጸመው ኡጋንዳ ነውና በነገራችን ላይ ልንገራችሁ የኡጋንዳ ሴቶችን ወላሂ አረቦች ይወዷቸዋል ማለት ነው። አንድ ሚስጥር ነግራችሁ ነበር ተወቃሽ ቸብ እያረጋል አስቀምጠኛል እያለች ነበር አንዷ ማለት ነው። እናማ የሀገሬ ልጆች እናንተ መድላችሁ ሞከሩ። ዘንድሮ እንዳልኳችሁ የሸቃሎች ቀን ነው። ብዙ ነገር እያየን ነው። እንደው ምን ያላመጣጣለ በቀጣይ ደግሞ አመጣላችኋለሁ። ስለዚህ ከሀበሻ ወንድ ውጪ ወደ ውጪ የምትሉ ምናምን እሱ እንደ ፍላጎታችሁ ነው እንግዲህ ደስ እንዳላችሁ ማለት ነው። ደግሞ ግን በጣም ብዙ ሰዎች አላችሁ። ወይኔ ኮሜንታችሁ ግን እንደው ኮሜንታችሁ ወኔ ማር ናችሁ። በነገራችን ላይ እንደው አለ ይስጣችሁ፣ አለ ይወፍቃችሁ። ሜሞንጭ ደግሞ አንዷ ምን አለች? ቆይ ማለት ነው። በነገራችን ላይ ለራሳችሁ የማትወዱትን ነገር ለሰው አትመኙ። እሺ ሀገሬ ልጆች፣ አንዲት እህታችን ከሳውዲ ምን አለች? ወላሂ አረብ አይደለም መሰለኝ እኔ አረቢው ምናምን አላውቅም ሚስት ፈልግልኝ ብሎኛል ወላሂ። ስለዚህ ማግባት የምትፈልጉቶች ካላችሁ ቁጥር ላስቀምጥላችሁና ኑ በውስጥ ላገናኛችሁ ያለሽው ማለት ነው። ጥሩ ሰው ከሆነ አንቺ ለምን አታገቢው ብዬ ስቆምትላት ደስ አላለኝም አልሽ እና አንቺ ደስ ያላለሽን ታዲያ ለሌላ ሰው ለእህቶችሽ ወስደሽ ልትሰጪ ነው? ጥሩ አይደለም። እሺ ለአንቺ የሚመችሽ አንቺ የምትወጂውን ነገር ነው ለሰው ማካፈል ያለብሽ ማለት ነው። አንዳንዶቻችሁ ደግሞ አረብ ችግር ከሌለበት ሸቃላ አገባም የምትሉ አሁን ይሄን የመሰለ ሰውዬ ምን ይወጣለታል? እስኪ ንገሩኝ። የታችኛው መንደር ስራ ይስራ መቼም ባይሰራ እንድሮ እዚህ ድረስ ባልሄድ ነበር። የታችኛው ሰፈር እንደሚሰራለት ስላወቀ እርግጠኛ ስለሆነ ነው ማግባት የፈለገ እንጂ የማይሰራ ቢሆን እንድሮ ለማግባት የማይነሳሳብ ነበር። ዋናው እሱና ገንዘቡ ነው። ሌላ ምን ትፈልጋላችሁ? እንደው አታናግሪ። ወላሂ ከምሬ ነው የምላችሁ። ችግር በአንዳንዴ እናቶች ናቸው ገባችሁ? ቤት ውስጥ አሞለተኛ ልጅ ጤና ለሌለው ልጅ ለሱ ሰራተኛይቱ እንድታገቡ ያግባባሉ። ብዙ ጊዜ እኛ ኢትዮጵያኖች ራሱ ደርሶባቸው እንደዚህ ያለ ነገር ሰምቻለሁ። ግን እነዚህ እኮ ወደውና ፈልገው እኮ ጋብቻውን የሚፈጽሙት የሀገሬ ልጆች እንጂ እንደዛ ተቀምጦ የሚውል አንድ ሽማግሌ ሚስቱ ሞታበት አማራጭ ያጣ፣ ሁለት ደግሞ ትንሽ በጤና ላይ ችግር ያለበት ሰው ሲሆን እናቲቱ ልጄን አግቢልኝ ወይም ደግሞ ልጆቹ አባታችን አግቢ ብሎ ይለምናሉ። ይሄን የመሰለ ወርቅ ወጣት አሁን ምን ይወጣለታል? የሀገሬ ልጆች ሴቶቹ እንኳን ዙሪያውን ቢከቡት እንኳን ትኩረት ያለው እሷ ከእሷ ብቻ ነው ማለት ነው። ጥቁሮች ይሄ ቀን ወጣለን፣ አይዟችሁ እሺ። ዘንድሮማ ቀናችን ነው ኢንሻአላህ ማለት ነው። በዚህ አመት ያለፋት ሴትማ መቼም ቢሆን አታገባ። ሸቃሊት አንቺ ስለምን አታገቢ የምትሉኝ ጠቁመኝ ማለት ነው። ያለሁበት ቤት ወንድ የለም። ምን ያልወጣን ታውቃላችሁ? ኮንትራት ቤት ነኝ። ከአንድ ቤት ነው ያለሁት እንጂ ካገኘሁ ለምን አላገባም? አገባለሁ። ስለዚህ ጥሩ ባል ካገኛችሁ ጠቁሙኝ። እናንተ የማትፈልጉ ከሆነ እኛ እድላችንን እንሞክር ማለት ነው። እና ያም ሆነ ይህ መልካም ምኞታችሁን ተመኙላችሁ። እናንተ እድላችሁን ሞክሩ ነው የምለው። ለራሴ ደብሮኛል፣ በእውነት ለመናገር ድብር ብሎኛል ወላሂ። እንደውም ቪዲዮ አይቼ ማለፍ አልችልም እንጂ እስኪ ላይክ አድርጉልኝ ማለት ነው። ቻናሌ አደጋ ውስጥ ገባ። መዳምና የመዳምን ቤትና ዩቲዩብን ያመነሰው እኮ እንደው በጭንቀት ነው የሚሞት። እንደው ብታዩ ኮተቱ ማለቂያ የለውም የሀገሬ ልጆችና ዩቲዩብ ያደጋ ላይ ነው ወላሂ። ከምሬ ነው የምላችሁ። ብር አይከፍለኝም። ብር እንዳይከፍለኝ ተደርጎብኛል ማለት ነውና መለፍለፍ ስለለመደብኝ ብቻ ነው ቪዲዮ የምሰራ እና ግን እስኪ ትብብራችሁን አሳዩ። ላይክ እና ሰብስክራይብ አድርጉልኝ ማለት ነው እንዲወጣልኝ እስኪ እና ሰላሙ ነው።